ሙሉ ቀን ምን እያደረክ ነው? ራሴን እያባበልኩ። ይልቅ ተቀመጭ። ምን ነግርሽ ብርቱ ጉዳይ አለ። ቶሎ ንገረኝና ልሂድ፣ እኔ ስራ ይረፍድብኛል። እና ምን መሰለሽ ማታ ተኝቼ ነበር። ሙሉ ቀን እየቀለድክ ነው? የምን ቀልድ አመጣሽ? ይልቅ አጃ ይምጣልሽ። አጃ? የምን አጃ? ለወላድ ጥሩ ነው አሉ። ነው ወይስ ሊቆይሽ? ይቆይሽ በኋላ ይሻልሻል። እና ተኛው። ወይ ሙሉ ቀን መቼ ሳትተኛ አታድር? ምን አለ አሁን ጊዜን ባትፈጅብኝ። አይደለም ሙሉ እስከ ዛሬማ ምን ብዬ ተኝቼ ነበር የምነሳው። የትላንትናው ግን የኔን የሙሉ ቀንን ህይወት የቀየረ ጭንቀት ነበር። የምጥ ያህል ነበር የተጨነኩት። እንዴ ወንድ ልጅ ያምጣል እንዴ? እንክት በምን አወቅ የምጥ ጭንቀት ከባድ እንደሆነ? አመት ከተባለ አሳምሮ ነው የሚያመጣው። እኔ ቀላል አማጥኩ መሰለሽ? እሺ ከዛስ? አፌ ቁርጥ ይበልልሽ። አበው ምን ይላሉ መሰለሽ? እሺ የሚል ሰው ትልቅ ሰው ነው ይላሉ። እንኳን እንጠራሽ እንኳንም አወኩሽ። ሙሉ ሰው ነች። እንዴ አውራ እንጂ ምንድነው? ብቻ ምን አለፋሽ ዞር ስል ከጎኔ ልጅ አላገኘው። ልጅ ከሌላ ሴት ወለድክ አይደለ? እኔ እኮ ተኛው ስትለኝ ዝም ብለን ቀልፈን የተኛ ነው እንጂ መሰለኝ እኮ ሌላ ነገር ምንድነው የምታወሪው እንዴ? ኧረ እባክሽ ወላድ ነው ሸረተ ለቅሶ ጎዳሻል። የምን ወላድ? እንግዲህ ፈጣሪ ከዚህ በላይ ምን እንዲለን ነው የምትፈልጊው? ውለዱ አለን እኮ። አንተ ተቀልዳለህ አይደል? ኧረ አልቀለድኩም። ሙሉ ልጅ እንድትወርጂልኝ ይፈልጋለሁ። የምን ልጅ ነው የምወልድልህ? ዝም ተብሎ ይወለዳል እንዴ? ጩኸትማ እንዳለው ተረድቻለሁ። ግን ብቻሽን አታምጪው። አብሬሽ እጮሃለሁ፣ አብሬሽ አምጣለሁ። አንተ በጣም ትቀልዳለህ። እኔ ስራ አለብኝ። እሺ ስራ ፈታ። እባክሽ ሙሉ እንዴ ተወኝ፣ ወደዛ ልቀቀኝ። ምን ሙሉ ኧረ የልጄ እናት ሙሉ የጠቢባና